አባ የምሳ ሙላልኝ። እግዚአብሔር ይስጥሽ። ለራሴ ይስጠት። ቆይ እግዚአብሔር ማን ነው የሚሰጠኝ? እግዚአብሔር ለኔ ያሰጠኝ። ከፈለክ ተቀብለህ ስጠኝ። ቢሰጠኝ ባይሰጠኝ አንተ ምን አገባህ? ሲጀመር ችጋራም ሽማግሌ። ቆይ እግዚአብሔር ማን ነው ታውቀዋለህ? አጎትህ ነው? ምንህ ነው? አጎትህ ነው አይደል? አውቄዋለሁ አጎትህ ነው አውቄዋለሁ። ቆይ ሌላ ቢሰጠኝ ባይሰጠኝ አንተ ምን አገባህ እንዴ? ሲጀምር ምን ሰጥቶኝ ያውቃል? አይተሃል? ሳትቅም ለምን ነው ግን ሰጥቶኝ አያውቅም። ሊሰጠኝም አይችልም። ደግሞ ብዙ ጊዜ ለምኜዋለሁ፣ አይሰጠኝም። ሊሰጠኝም አይችልም። ችጋራም ሽማግሌ ከፈለክ የለኝም አትልም? ምን ነው አንድዬ? ምን ነው የምታሸክመኝ? የምችለውን ነው። ምን ነው በማለዳ ትጥልብኝ? ዳ ምኑን አሳየኸኝ? በመንገድ ህዝዬ ሰንፋል ብለኸኝ፣ ከፍቶኝ እያየኸኝ፣ አዝኝ እያየኸኝ ምኑን አሳየኸኝ? ስደክም ምን ነው የምትሰጠኝ የማይቻል ሸክም? እኔ ምን ላድርጋት? ምን ብዬ ላውጋት? ምን ልስጣት ለልቧ? ቃል አይሆን ቀለቧ። ምን ነው ግን አንድዬ? ምን ነው ሰው እንዲህ እስኪሆን ዝምታ ለምን ነው? ምንድነው እንዴ? ምን ፈልገህ ነው ሽማግሌ? ለምን የምታመጥብኝ? ቅድም የምሳ ነው ያልሽኝ። ምሳ አልበላሽ ሆኖ ነው? ምታበላኝ ነው? ተነሽ። እግዚአብሔር ሰጠኝ። ልታበላኝ ነው? ምሳ ልታበላኝ ነው? ወዳጅን ተናገርኩብህ አይደል? ይቅርታ። ፈጣሪያቸውን ስናገርባቸው ሁሉም እንዳንተ ነው የሚደነግጡት። አንተ ግን ዞረ መተጋብስከኝ። የሰይጣን መልእክተኛ ነች እያሉ በድንጋይ ያሯሩጡኛል። እኔ ግን የሰይጣን መልእክተኛ አይደለሁም። ግን እግዚአብሔርን አልወደውም። ሁሉም የጠየኩትን ነገር ያሳጣኛል። ከለመንኩትማ በቃ ሁሉንም ነገር ነው የሚያሳጣኝ። በዚህ ዓለም ላይ አንዳለኝ ብዬ ወስበውን ነገር ሁሉንም ነገር አሳጥቶኛል። ዓለም ጨልሞብኛል። ዝም በይ እሺ። እስኪ ቤተ ክርስቲያን እንሂድና እዛ እናልቅስ። እንዴ እየነገርኩህ እኮ ነው። እኔን አይሰማኝም። እኔ አልሄድም። ግዴላ ባይሰማሽም እንባሽን የሰው ደጅ ላይ ከምታፈሹ የፈጣሪ ቤተ መቅደስ ላይ ቢፈስ ይሻላል። የሰው ደጅ ላይ ያፈሰሽው እንባ ቆሻሻ ከመባል ውጭ ምንም ትርፍ የለው። ከሱ ቤተ መቅደስ ያነባሽው ግን ይጠራቀማል። ምናልባትም እኮ በቂም ባህል አጠራቀምሽ ይሆናል። እማይስ ብዙ ነበር። እንግዲያውስ መልስሽን እዚያው ሆነሽ ጠብቂ። እንባሽን መልእክተኛ አድርገሽ ወደ ፈጣሪሽ ልከሽው ከሆነ እዛው በቦታው እዛ ያለቀሽበት ቦታ ሆነሽ መልስሽን መጠበቅ አለበት። አዎ ፈጣሪ እንባሽን መልስ ሲልክ ካነባሽበት ቦታ እንዳያጣሽ እዛው ቆመሽ እዛው ጸንተሽ ጠብቂ። እዛው ጠብቂ። ነይ ኔዳው ተነሽ። እሺ እኔ ምን ብዬ ነው የምጸልየው? እኔ ምንም የምናገረው የለኝም። ለኔ ጸልይልኝ። እንዴ ምን ብዬ? ለሰጪ ስጥልኝ ብለሽ ጸልይ። እግዚአብሔር ሆይ ለሰጪ ስጥልኝ፣ ረሃቤን ላስታገሰልኝ